ትውስታ ክፍል 4 ሁሌ ገላይ ላይ ስታሸተው ደስ ከሚል ጠረን በላይ እንዴት ሶፍቱ ትዝ አለ? ወይስ ሌላ የተለየ ትዝታ አለ? በእርግጥ ከሶፍቱ ጋር የተለየ ትዝታ የለኝም። እና ከምኑ ጋር ነው ትዝታ አለ? ሶፍቱ ስር አሁን ከደፋሽው ሽቶ በላይ የእንባ ጠረን አለ። እሱን የሆነ ቦታ አውቀዋለሁ። ባም ሳላይሽ ልትሄጂ ነበር? ስዘገይ የቀረ መሰለኝ። እቺን ታለው እኔን የመጠበቅ ትግስትሽ ማፍቀርን እንጂ መታገስን አብስቶ አልሰጠኝም። ማን? ጀማል ባለ ሱቁ ልበልህ? ጀማልን በዱቤ ትግስት ሲጠይቁት ትግስቱ ነው የሚያልቀው። ልታስቀኝ አትሞክር። ስለቆየ በጣም ነው ያናደድከኝ። በምን ልካስሽ? ስልክ ቁጥርህን ስጠኝ። ለምን? ቴሌብር ከፍትልህ ሆን ከመድረሴ በፊት እንድደውልልህ ነው። ቀድመውተን ጠብቀኝ። አልሰጥሽም። ለጠብቀሽ ሲመጣ ድንገት እየጠበቅሽኝ ሳገኝሽ የሚሰማኝን ደስታ ላጣው አልፈልግም። በሌላ ነገር ልካስሽ። እሺ በቃ ዝፈንልኝ። ሌላ ቀን ልስፈንልሽ። ዛሬ ቸኩያለሁ፣ ልሂድ። እሺ በቃ ነገ እንገናኝ። አሪፍ አፍቃሪን የሰጠ እባክህ። ምነው አኮረፍሽ? ኩርፊያን ከፍቅር እኩል አብዝቶ ነው እንደ ሰጠሽ? ለምን ቀደምከኝ? እንደ ትላንቱ እንዳትናደጅ ብዬ ነው። ባክን እንዴት የለም ካስላ ለመስፈን ነው። በቃ እሺ አታኮርፊ። ካሳ ፈልጋለሁ። ልስፈንልሽ? እሱማ መቼ ይቀርላል። መጀመሪያ ግን እናትህን አስተዋውቀኝ። ገጠር እኮ ነው የምትኖረው። ቢሆንስ ደውልላታ። እሺ የኔ አኮራፊ። ኧረ ጎበዝ ነች ልጅቷ። ግን ስልኳን አታነሳም። ቁጥርህን ግን ታውቀዋለች? ታውቀዋለች። ምክንያቱም ድምጿን ስትሰማ የሚሰማኝ ደስታ ታውቃለች። አነሳችሁ። ሄሎማ። ሄሎ፣ አንተ ማን ነህ? እማን አገናኘኝ? ምን እያልከኝ ነው? ታውቀዋል እያልከኝ ያለው ነገር ማን እንደሆንኩ አውቀኸኛል? ልጇ እኮ ነኝ። ምንድነው? ቀይ ምንድነው? ገደሉብኝ። ማንን? ማለት እናቱን ገደሏት? የኔ እንባ ነው። አስታወስኩት። እናቴን ሲገሉብኝ ያነበሁት እንባ እዚህ ሶፍት ላይ አለ። ትዝ አለኝ። ይዘዋለች። እኔስ? አንቺ ክፍል 5 ውስጥ ላይ ገብታችሁ ማየት ትችላላችሁ።